ለትዳር መስዋዕትነት መክፈልን ይጠይቃል። ምናልባት የማይመች መስሎ ሊታይ ይችላል። በኋላ ትዳር በጣም ጣፋጭ ነው። ሰው በፍቅር ብቻ እኮ መኖር አይቻልም። እንጀራም ያስፈልጋል። እንጀራ መብላት አለ። እንጀራ ለማግኘት መስራት አለብን። እኛም አንድ ቀን የማይመች ነገር ቢኖር ትግላችንን ታግለን አሸንፈን እንደዚህ በደስታ የምናወራበት ቀን ይመጣ። ምን ማድረግ አለብን ሲባል አንድ ብረት ድስት፣ አንድ ትሪ፣ አንድ ምናምን ገዝተን ማንም ሰው ሽማግሌ ሳይኖር ብቻችን ዘፋን የሁለቱም ሐሳብ በአጋጣሚ ሆኖ ከተሳካ ያ ወደ ቁም ነገረኛ ሆኖ ያን ከጠበቀ ትዳር አድጎ ይሄዳል ማለት ነው። ትዳር ደግሞ ምንድነው? የእግዚአብሔር ስጦታ ነው። ሰው አሁን አንዳንድ ጊዜ መልክ ሊመረጥ ይችላል። አይሆንም መልክ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ አማን ነው? እኔ ደህና ነኝ። እኔ አሸናፊ ይባላል። ይሄ ኖክ ቻናል ነው። ኖክ ቻናል ትልልቅ ሰዎችን በየመንገዱ በመሄድ ትልልቅ ሰዎችን የህይወት ልምዳቸውን እንጠይቃለን። እኛ ወጣቶች እንድናቅ የሚፈልጉት ነገር ምንድነው? ለኛ የሚያስተላልፉት ነገር ምንድነው? እነዚህ የመሳሰሉ የተለያዩ ጥያቄዎችን እንጠይቃለንና ስትሪት ኢንተርቪው እናደርጋለን። ይሄ ነው ስራችን። ጌሶች እንዲጀምር ያለው እንግዲህ ዛሬ የማሳያችሁ ደግሞ መንገድ ለመንገድ ስዞር ነበረ። ትልቅ ሰዎችን ለመጠየቅ እየፈለኩ ነበረ። ስንከራተት ነበር። ተንከራትቼ መጨረሻ ላይ ያው አንድ ሶስት ሰው ጠይቄያለሁ። ጠየቅኳቸው ውስጥ አንደኛው ጥያቄ ወደ ትዳር የገቡበትን አጋጣሚና እና ደግሞ እኛ ለወጣቶች አብዛኛውን ወጣት ለትዳር ጥሩ አመለካከት የለውምና ምን ይላሉ? እስቲ ወጣቱን ምን ይላሉ? ስለ ትዳር ምን ይላሉ ብዬ ጠይቄያለሁ። የጠየቅኩትን ነው ማሳያችሁ። ቀጥታ አሁን የምንሄደው ወደ ቪዲዮ ነው። እናንተ ደግሞ ሰብስክራይብ በማድረግ አግዙኝ። ሰብስክራይብ በማድረግ ቤተሰብ ይሆኑላችኋለሁ እና ቀጥታ ወደ ቪዲዮ ነው የምንሄደው ነው ጋይሶች። ወደ የትዳር ህይወትን እንዲጀምሩ ያስወሰኑት ወሳኝ ነገር ምንድነው? በምን አጋጣሚ ነው ወደ ትዳር ህይወት ውስጥ የገቡት? በትዳር ህይወት እንግዲህ ስትሉ እንትን የምትገባበት ራሱ እድሜ ነው የሚገፋ፣ አንተ ወደህም አይደለም። ስለዚህ እኔ ደግሞ ያው በወቅቱ እንዳልኩ ወጣት ነበርኩ። ለትምህርት ከኢትዮጵያ ውጭ ሄጄ ነበረ እና ከትምህርት ሲመለስ በአጋጣሚ ጓደኛ አገኘሁ። በዛው ይህን ጥያቄ ያነሳሁት አሁን የአሁኑ ወጣት ለትዳር ጥሩ አመለካከት የለውምና እንደ ትምህርት እንዲሆነን ነው። ትዳር በጣም ጥሩ ነው። የትዳር መጥፎ የሚሆነው ምንድነው? አንድ ይዘህ መልቀቅ፣ ሌላ እንትን ማድረግ፣ የመጀመሪያ የመረጥከውን ትተህ ሌላ መመኘት፣ እንዲህ አይነት ወላዋይነት መንፈስ ነው ትዳርን ህይወት እንትን የሚያደርግ። ግን መጀመሪያ አለመግባት፣ ከገባ ግን አጥንተህ አስበህ ወስነህ ነው መግባት ያለብህ። አቅምን አይተህ ነው፣ ሰው ስላደረገ ሳይሆን አቅምን አይተህ በምንድን ነው የማስተዳድረው፣ እንዴት ነው የምኖረው፣ ምን አለኝ የሚለው ነገር አይተህ ነው እንጂ ሰው በፍቅር ብቻ እኮ መኖር አይቻልም። እንጀራም ያስፈልጋል። እንጀራ መብላት አለ። እንጀራ ለማግኘት መስራት አለብን። ለመስራት ስራ መኖር አለበት። ስለዚህ እነዚህ ነው ሲሟሉ ህይወትን ሳይሆን በእቅድና በፕሮግራም ከመራ ነገሮች ሁሉ ቀና ይሆኑልሃል። እና እኛ አባት ያሉት ምንድነው? ትዳር የማይመቸው ያዝልቀቅ ስናደርግ ስንወላውል ነው አሉ። እና ደግሞ ትዳር ሰው ስላደረገ ሳይሆን ትዳር የሚሆነው እኛ አቅማችን ይችላል፣ እኛ ዝግጁ ነን። እንደዚህ ነው ትዳር የሚመሰረተው። ቀጣይ የጠየኳቸውን አባት ሰምተን እንምጣ። ባለ ትዳር ነው ተመችሳል አሉ። የትዳር ህይወት እንዴት ነበርና የትዳርን ህይወት እንደጠበቁት ያገኙት? ትዳር ማለት በቃ ትልቅ ተቋም ነው ትዳር። ምክንያቱም ከትዳር ቤተሰብ ይገኛል። ከቤተሰብ ደግሞ በቃ አይደለም አገር ተረካቢ እንትን የሚወጣው ከትዳር ነው። ትዳር ትልቅ ተቋም ነው። ለትዳር ደግሞ ራሱ ህግ አለው። መገዛት ያስፈልጋል። መጀመሪያ ከውጭ ሰብሰብ ማለት ያስፈልጋል። ለትዳር መስዋዕትነት መክፈልን ይጠይቃል። ከዛም በኋላ መጀመሪያ ምናልባት የማይመች መስሎ ሊታይ ይችላል። በኋላ ትዳር በጣም ጣፋጭ ነው ከሁሉም ነገር። ዛሬ ለምሳሌ ብዙ ወጣቶቻችን ውጭ አልባሌ ቦታ እየሄዱ በዘመናዊ በሽታው እንኳን ስንቱን የተቃጠለው ትዳር ሰብሰብ ያደርጋል። ትዳር ሁሉም ነገር ውጭ ያለውን ነገር አለማየት፣ ወደ ቤት ሰብሰብ ከተባለ ትዳር በጣም ጥሩ ነገር ነው። ቤተሰብ ይመሰረታል። ከቤተሰብ ደግሞ ያው አገር ትዳር ነው። በቃ በጣም ትልቅ ተቋም። ወደ ትዳር የገቡበትን ያስወሰኑትን ነገር ያስታውሳሉ? በምን አጋጣሚ? እኔ በአጋጣሚ ያው በዛን ዘመን የወጣትነት ዘመን ነው። እዛም እዚህም ተሮጦ
አጋጣሚ የሆነ በቃ በእግዚአብሔር ኃይል ፍቅር መጣ። ከፍቅር በኋላ ደግሞ እግዚአብሔር አዞ ፈቅዶ ሰው ተፈጠረ። ከዛም በኋላ ውጭ ያለው ምንም ነገር እኛ ድግስም የለም ሰርግም የለም፣ ሁለታችን ሳናውቀው ተጸነሰን። ጽንስ ምን ማድረግ አለብን ሲባል አንድ ብረት ድስት፣ አንድ ትሪ፣ አንድ ምናምን ገዝተን ማንም ሰው ሽማግሌ ሳይኖር ብቻችን ዘፋን። ያው ዛሬ ልጆቻችን ወደ 4-5 የሚሆኑ ልጆች አፍርተናል። ራሳቸውን ችሎ ከዚህ ከአዲስ አበባ ዩኒቨርሲቲ ደርሰው ከ6 ኪሎ ዩኒቨርሲቲ ተመረቁት አሉ። ስለዚህ ትዳር ጥሩ ነገር ነው። ትዳር ደግሞ ምንድነው? የእግዚአብሔር ስጦታ ነው። ሰው አሁን አንዳንድ ጊዜ መልክ ሊመረጥ ይችላል። አይሆንም፣ መልክ በምርጫ አይሆንም። እግዚአብሔር ሲፈቅድልህ ሀሳብ ከሀሳብ ስትግባቡ፣ ስትደማመጡ፣ ስትፋቀሩ ከፍቅር በኋላ ጥሩ ትዳር ይመጣል። በዚህ ነው ይገባል። ሲያወሩ ራሱ በቃ በጣም ደስተኛ ሆነው ነው ሲያወሩ የነበሩትና ምክንያቱም እንደሰማችሁት በጣም ተቸግረው በጣም በስቃይ እና ምንም በሌለበት ሁኔታ ነው ወደ ትዳር ህይወት ውስጥ የገቡት። መጨረሻ ላይ ግን አግብተው ወልደው ልጆቻቸውን አስተምረው አስመርቀው ለዚህ ክብር በቅተዋልና እኛም አንድ ቀን የማይመች ነገር ቢኖር ትግላችንን ታግለን አሸንፈን እንደዚህ በደስታ የምናወራበት ቀን ይመጣልና እንደታያችሁ ቪዲዮን ሀሳባችሁን እስቲ እናንተም ኮሜንት አድርጉልኝ። አሁን ቀጥታ የምወስዳችሁ ወደ ሌላኛው ቪዲዮ ነው። ሌላ አባት ጠይቄያለሁ። ባለትዳር ነው የትዳር ህይወት እንዴት ነውና ትዳርን እንደጠበቁት ነው ያገኙት? እርግጥ ትዳር አስበው አትገባም። በአጋጣሚ በተለያዩ ሰዎች ለምሳሌ በአሁኑ ትውልድ ሀብት አካብቼ ንብረት አካብቼ ምናምን ተብሎ ነው የሚባለው። አሁን ለምን ለምሳሌ ባገባ ትላለህ፣ ልጆች ማስተማሪያ መኖር አለበት፣ ቤት መኖር አለበት ብለህ ታስባለህ። የግድ ነው ማዘጋጀት ነው የምታስበው። ቀደም ሲል ግን ያለው የትዳር ሁኔታ ያው በተለምዶ ያለው ሁኔታ ይሆንና ከዛም ደግሞ መነሻም ይኖራል ማለት ለምሳሌ አንተ ስንገሳ ሳታስብ አገባ አለፍላጎትም ታጋው ትችላለህ። ግን በኋላ ያላሰብከው ትዳር ሊያጋጥም ይችላል። ሞቀ ደመቀ አንዳንድ ሁኔታ አንዳንድ ደግሞ ከሴትም ከባለቤትም የምትፈልገው ነገር ይኖራል፣ የማትፈልገውም ይኖራል። የሁለቱም ሀሳብ በአጋጣሚ ሆኖ ከተሳካ ያ ወደ ቁም ነገረኛ ሆኖ ያልተጠበቀ ትዳር አድጎ ይሄዳል ማለት ነው። የትዳር ህይወትን እንዲጀምሩ ያስወሰኑት ነገር ምንድን ነው? ያስታውሱት? ምንም እሱ ነገር እንደው ራሴ ከበረሃ መጥቼ ነው ምስ የሚባል አገባለሁ ብዬ አላሰብኩም። ግን ከበረሃ መጥቼ በአጋጣሚ ሆኖ ነው ግንኙነት ተገናኘን። ከዛ በኋላ ያልጠበቀው ምን ባዶ ሜዳ ነው ያ ብለን ወደ እንትን ያደረግነው ማለት ነው። ተጋብቻ ሆኖ ለቁም ነገር የበቃ ነው። አሁን የሶስት ልጆች አባት ነኝ። ልጆቹም ስራ ይዘዋል። ሰላማዊ ሰው ነኝ ያለሁት ማለት ነው። ጠንካራ ቋም ነው እና ደስ ይላል። አዎ ትዳር እንግዲህ አንዳንዴ ሳትፈልገው ስትመጣ አንተም ሸሽተኸው አሁን እየተሸሸ ነው ያለው እርግጠኛ ነኝ። ምክንያቱም ካለ ጫና ሁኔታ አባዶ አንዱ ለራሴ በሚለው ሁኔታ ሲል ራሱን ደግሞ እየጎዳ እንደሆነ ያልተጠበቀበት እድሜ ገደብም ይሄድበታል። ከዛ በኋላ ሲሞክር እሷም ስትሞክር በባል ላይ ትዳር እንትን ሊሆን ይችላል የማስበው እንደዚህ እና ጋይሶች ቪዲዮችን እንዴት አያችሁ? እንዴት ተመቻችሁ? ሀሳባችሁን አስተያየታችሁን እስቲ ጻፉልኝ። ምንድን ማሻሻል ያለብኝ፣ ምንድን መጨመር ያለብኝ፣ ምንድነው ማድረግ ያለብኝና እንዲህ ብታደርግ የምትሉትን ነገር ጻፉልኝ። በጣም ነው የምወዳችሁ። ያው እኔ ጀማሪ ነኝ፣ እየሞከርኩ ነው። መሞከራችንን ደግሞ እንቀጥላለን። ይሄ የኢትዮጵያ የአባቶች የእናቶች የታላላቆቻችን ድምጽ የምንሰማበት ቻናል ነው፣ ኖኪት ቻናል እና እስቲ ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። በጣም የምወዳችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንልኝ ስል በአክብሮት እጠይቃለሁ። እወዳችኋለሁ።